ሶ ሄይ ጋይስ በዛሬው ቪዲዮአችን ላይ ይሄን ስክሪን ላይ የምትመለከቱትን ጽድት ያለ ስራ አብረን የምንሰራ ይሆናል። በጣም ቀላል ነው ለመስራት፣ ፎሎ አሎንግም ለማድረግ አይከብድም። ሶ ይሄን ለመስራት የምጠቀማቸው አንዳንድ አሴቶች ሊኖሩ ይችላሉ። እነሱን አሴቶች ለማግኘት ከኔ ጋር በደንብ ፎሎ አሎንግ ማድረግ ከፈለጋችሁ ገብታችሁ የቴሌግራም ቻናሌን ዲስክሪፕሽን ላይ አታች አድርጌያለሁ። እዛ ገብታችሁ ጆይን በማድረግ ፋሚሊ መሆን ቻናል አሴቶቹንም ኢንክሉዲንግ ይህን ሙሉ ለሙሉ ያለቀውንም ብለንደር ፋይልን ጭምር እዛው አታች ማድረግ ይሆናል። ሶ ቪዲዮ እንዳናስረዝመው እንግባ። በዛውም ደግሞ የምነካቸውን ኪዎች ማየት ከፈለጋችሁ እዚህ ታች እየተጠቀምኳቸው ያሉት ኪዎች ስላሉ እነሱን በማየት ምናልባት ሚስ ያደረጋችሁት ነገር ካለ ፎሎ ማድረግ ትችላላችሁ። ቪዲዮአችንን ለመጀመሪያ ያህል I'm using a landscape orientation just 1920 በ1080 ነው እየተጠቀምኩ ያለሁት። So let's press shift A and add a plane add ካደረግን በኋላ የመጀመሪያው ታስካችን የሚሆነው let's try and create the room. So GY ነገር እናድርገው፣ የሆነ ረዘም ያለ ሩም እንዲሆን ነው የምፈልገው። So ይሄን let me push it እንደዚህ በደንብ ከዛ ይሄን shift space ነክቼ ሙቭ ነው መጠቀም ፈልገው። ሶ እንደዚህ ነገር ላድርገው ሩሙን። አሁን currently the camera view ትንሽ ዲስተርብ እያደረገኝ ስለሆነ let me just delete the camera፣ አያስፈልገኝም። just ሩሙን ሪክሬት ላድርግና ከዛ በኋላ ሌላውን ማድረስ ምችል ይሆናል። so let's enter edit mode። እዚህም ጋር ገብታችሁ ከኦብጀክት ወደ ኤዲት ሞድ መቀየር ትችላላችሁ። ይሄን ደግሞ እናስፋው፣ ይሄንንም እናስፋው። ከዛ ኢዜድ በዜድ ኤክስትሩድ እናድርገው። ይሄን ካደረግን በኋላ ትንሽ እንደዚህ ራቅ ነገር እንዲልኝ ፈልጋለሁ። you know what ካሜራችንን አድ እናድርገው። ሰው መጀመሪያ ከሱ በፊት ይሄን ሩም የምንነክተን አዲስ ኮሌክሽን ሩም እንበለው። እዛ ውስጥ አድ ካደረግነው በኋላ ኦርጋናይዝ ለማድረግ እንዲመቸን let's press shift A add a camera። ካሜራችንን የምንነክተን ካሜራ የሚል ኮሌክሽን አለኝ ቅድም እኔ ክሬት ያደረኩት፣ ሶስት መክተት እችላለሁ። ሶ ቲልታኪ ነክተን ካሜራ ቪውስ መግባት እንችላለን። እዚህ የታችኛው ዊንዶው ላይ ቲልታኪ ማለት ከታብ ኪ በላይ ያለችው ነች። ልክ ስነካው እዚህ ጋር የሚመጣውን ኪ እዩት። ይሄ ኪ ማለት ነው ቲልታኪ ማለት። ሶ ኢዘር እሱን መጠቀም እንችላለን፣ እሱን ተጠቅመን ካሜራ ቪው ማለት እንችላለን። ካልሆነ እዚህ ጋር ካሜራ ቶግል አለ፣ እሱንም ነክተን ካሜራ ቪው መግባት እንችላለን። ካልሆነ ደግሞ ዜሮ ነምፓድ ያለው ፒሲ ከሆነ ያላችሁ ዜሮን ብነኩ አውቶማቲካሊ ወደ ካሜራ ቪው የሚወስዳችሁ ይሆናል። ሶ ካሜራችን የቱ ጋር ያለው? አሁን እዚህ አካባቢ ነው ያለው። ሮቴሽኑን እና ሎኬሽኑን ክሊር እናድርገውና አልት ጂ ፕላስ አልት አር እናድርገው። ከዛ ሌትስ እናስጠጋው። እዚህ ካሜራ ቪውስ ልግባና ለመቆጣጠር እንዲመቸኝ ሶ ካሜራችንን 90 ዲግሪ በኤክስ አክሲስ ሮቴት እናድርገው። አርኤክስ 90 ዲግሪ እናድርገው። ጂዜድ ነገር እናድርገው። and again ደግሞ a bit ትንሽ ዋይድ ቢሆን ደስ ይለኛል ካሜራችን። so let's change this from 50 to 35 millimeters። ከዛ ደግሞ ከካሜራ ውጭ ያለው ነገር ብዙ ባዘር እንዳያደርገን ስክሮል እናደርግና እዛው የካሜራ ፕሮፐርቲ ውስጥ ሆነ ቪፖርት ዲስፕሌይ የሚላለ እሱን ኤክስፓንድ አድርገን ፓስፖርት መሰለኝ አይ ቲንክ የሚባለው እሱን ኤክስፓንድ እናደርገው እንደዚህ። ሶ ከካሜራ ቪው ውጭ ያለውን ነገር በሙሉ ያጠቁርልናል። ሶ እንደዚህ ካደረግን በኋላ ወደ ካሜራ ቪዋችን እንግባና ማኑዋሊ ሮቴት እያደረግን ከምንቆጣጠረው የሆነ ኢንክላይንድ የሆነ ዲግሪ ስለሆነ የምንፈልገው ካሜራ ቪውስ ገብተን ይህን ሎክ በተን ሎክ ማድረግ እንችላለን። ሎክ ስናደርገው አሁን ካሜራችን አብሮ ከኛ ጋር ሎክ ነው የሚሆነው። ሶ ካሜራችንን እንደዚህ አድርገን ኮንትሮል ማድረግ እንችላለን። something like this እንደዚህ አይነት ነገር ነው ያሰብኩ ያለሁት። ሶ አንሎክ እናድርገው ከካሜራ ቪው ለመውጣት እንድንችል። ሶ ይሄ ነው የካሜራ ቪዋችን። let's press tab again። ከዛ ኤጅ ሴሌክሽን ሁለት ቁጥርን ነክተን ይሄን ኤጅ ሴሌክት እናድርገውና ኤክስትሩድ በኤክስ ማድረግ እንችላለን። ሶ አሁን የሆነ ሩም ነገር እየመሰለ ነው ማለት ነው። ኤግዛክትሊ የምንፈልገውን ነገር ነው እያገኘን ያለ ነው። ትንሽ አላይ ለማድረግ ያህል ይሄን ወደዚህ ጠጋ እናድርገው። ይሄን የሩም ቫይብ እንትን ካደረግን በኋላ right now it looks empty። so እዚህ አካባቢ ላይ በር መስራት እንችላለን። just ለጊዜው ኤክስትሩድ በኤክስ እናድርግ እና ፊል ለማድረግ ያህል። ከዛ let's go to face selection select this face ፒን ነክተን separate እናድርገው ራሱን የቻለ ኦብጀክት እንዲሆን ማለት ነው። so let's name this door። ከዛ በኋላ
እነዚህንም ሰፕሬት ማድረግ ይኖርብናል ለየብቻ ማቴሪያል ለመስጠት እንዲመቸን። ሌትስ ፕሬስ ዲስ ሰሌክት ኪ ከዛ በኋላ ይሄኛውን ደግሞ ሩፍ እንበለው። ጀስት እንደዚህ መስራት ስለፈለኩ ነው እኔ። ሌትስ አጌን ፕሬስ ዚስ ፕሬስ ፒ ሰፕሬት እናድርገው። ይህን ሰሌክት ካደረግን በኋላ ሌትስ ኤፍ2 ነክተን ፍሎር እንበለው። ከዛ በኋላ ይሄኛው የሚቀረን እሱኛውንም ኤፍ2 ነክተን ደግሞ ዋል እንበለው። አሪፍ ሶ ራፍሊ የምፈልገውን እያገኘው ነው። እዚች ጋር እንደምታዩት ትንሽ ከቶፍ ተደርጓል። ሶ ሌት ሚ ኢንተር ኢንቱ ኤዲት ሞድ ፕሬስ 2 ፎር ኤጅ ሴሌክሽን። ከዛ ወደዚህ ልጎተው ትንሽ የምፈልገው ነገር እንዲሰጠኝ። አጌን አሁን ደግሞ ትንሽ ለመስራት ያስቸግራል። ሶ ሰፕሬት ስላደረግነው ይህን we can press this ከዛ go to object properties ላይ ስክሮል አድርገን under viewport display textured የሚለውን ወደ ባውንድስ መቀየር እንችላለን። ሶ እኔ ሾርትከት አሳይን ስላደረኩ በሾርትከቱ ነው የምጠቀመው። 10 ጊዜ እዚህ ጋር አልመጣም። ሶ ከዚህ በኋላ እንትን በተደጋጋሚ እንደዚህ ሳደርግ ካያችሁ እዚሁ መጥቼ ነው ጀስት ወደ ባውንድስ የቀየርኩት። ባውንድስ ማለት ጀስት ቪውፖርት ላይ ኦብስትራክት እንዳያደርግብን ቪዋችንን የምንጠቀምበት ነው። other than that it's just ሬንደር ሞዳችን ምናምን አፌክት አያደርግብንም which is good። ይሄን ካመጣን በኋላ ምንድነው እያሰብኩ ያለሁት እዚህ አካባቢ ሶስት ትላልቅ ፋኖች 3 or 4 ትላልቅ ፋኖች እንዲኖሩ ፈልጋለሁ። ሶ ምን ማድረግ እንችላለን? ለሱ ፋኑን ራሳችን ሪክሬት ማድረግ እንችላለን። እኔ ኦልሬዲ ከሌላ ቱቶሪያል የሰራሁት እሱን መጠቀም ነበር ያሰብኩት፣ ግን we can redo it again። ካልሆነም ደግሞ ብለንደር ኪት ካላችሁ again ብለንደር ኪት ከሌላችሁ የቴሌግራም ቻናል ላይ ገብታችሁ ማውረድ ትችላላችሁ። 23 ሜጋባይት አካባቢ ነው። ሶ ብለንደር ኪት ላይ እንሂድና first of all ይሄን ሃይድ እናድርገው ትንሽ እንዳያስቸግረን። let's look for a fan and ፋን እንደዚህ ነው። ሶ ፋን ብለን ሰርች እናደርግና ብዙ አይነት ፋን አይነቶች ያመጣልናል። let's download this one ዳውንሎድ አድርጎ ጨርሷል in my case። ሶ አጀስት የምናደርጋቸው ነገሮች ይኖራሉ። I don't like it አሁን ባለበት ደረጃ I really don't like it። so let's press A ከዛ let's press alt P clear ለማድረግ ፓረንቱን then alt P clear እናድርገውና አሁን ይሄ ፋን ራሱን ኢንዲፔንደንት ነው፣ ራሱን የቻለ ነው። I don't like this so I'm going to delete this። ይሄኛውንም ፓረንቱንም መደለት አይቀርም። so ኦሪጂኑ እዚህ ሴንተር ላይ ቢሆን ደስ ይለኛል። let's press A ከዛ shift S cursor to selected እናደርግ ኤዲት ሞድ ላይ ሆነን ከዛ ከርሰራችን ወደዚህ ያመጣልናል። ከዛ ራይት ክሊክ አድርገን set origin to 3D cursor እንለዋለን። so አሁን ኦሪጂናችን እዚህ ጋር አድርጎልናል። alt G ብንነካ ወደ ኦሪጂናችን ይመልስልናል። so this fan is okay ግን ያው this is not what I want። so let's press enter tab ነክተን ኤዲት ሞድ እንግባ። ከዛ let's just select one of this። ይሄኛውን ብቻ ነው የምፈልገው፣ ሌሎቹ አያስፈልጉንም ለጊዜ። ከዛ control I ኢንቨርት ለማድረግ ሴሌክሽኑን let's press X and delete ካደረግነው በኋላ let's ባይዘው ኦሪጂናችን ወደ እንትኑ ብንመልሰው አሪፍ ነው። so shift S ነክተን cursor to world origin ብለን እንመልሰው። so ፋናችን selected እንደሆነ let's rename this to blade። ከዛ በኋላ let's add a modifier ላይ array modifier add እናድርግ። right now እንደዚህ ነው፣ circular እንዲሆን ነው የምፈልገው። so ይሄን ከላይን ወደ circle እንቀይረዋለን። this way we can control the amount of the fan we want and መጨመርም ማሳነስም depending on what we want እንደፈለግን adjust ማድረግ እንችላለን ነገሮችን ማለት ነው። so ይሄን ፓርት select ላድርገውና let's press O proportional editing እንትን ለማድረግ just እንደዚህ ላሳነሰውና scale እንደዚህ ነገር ባደርገው ደስ ይለኛል። yes ከዛ SX እንደዚህ ባደርገው ደስ ይለኛል። then in addition to that እዚህ ጋር መጥቼ ይሄኛውን ደግሞ select ላድርገውና ትንሽ twist ብሰጠው ደስ ይለኛል። simple deform መጠቀም እንችላለን ግን it's not necessary ለዚህኛው condition። so let's go to ከግሎባል ወደ ሎካል ግን it's the same ምንም እንትን የለውም። so let's press RY እንደዚህ ነገር ዲፎርም ባደርገው ደስ ይለኛል። so right now ፋናችን እንደዚህ ነው የሚመስለው። let's increase the amount
to something like 16. ከዛ let's come here እዚህ ጋር ያለውን ፓርት በጣም ኢንተርሴክት እያደረገው እና ሮቴት ባደርገው ደስ ይለኛል። so let's select this and ry ነገር ብናደርገው okay ዲሰሌክት እናድርገው እዚህ ጋር ያለውን መጀመሪያ so ry ነገር ብናደርገው ሴሌክሽን ባሳንሰውና something like this. I like this one. I like how it looks. ሌላ አንድ የሚቀርም ባይሆን ይሄኛውን ማብረር ሮቴት ማድረግ ይኖርብናል። press L linked selection ለመጠቀም ከዛ ry እናድርገው let's turn off proportional editing for this just on ነክተን ነው ወይ ምናብራና ምናጠፋው in case you're wondering ry እናድርገው just something like this. yes so ይሄን ከጨረስን በኋላ መውጣት እንችላለን። yes it's እንደፈለኩት ነው። so fan blade አለን ሴንተሩ ላይ ደግሞ መጨማመር ያለብን ነገሮች ይኖራሉ። obviously the center cannot be like this so let's press shift a add a circle add ካደረግን በኋላ right now radius ትልቅ ነው let's go to edit mode and scale እናድርገው ወደዚህ አካባቢ just over እንደዚህ አይነት ነገር እንዲሆን ነው ፈልገው ከዛ በኋላ gz እናድርገው ከዛ ez በኤክስትሩድ እናድርገውና f ነክተን ከዛ አልትን ተጭነን ኤጅ ሴሌክሽን ላይ ሆነን control b አርገን bevel እናድርገው just curved እንዲኖረው እስኪ እዚህ ላይ ነው yes ሼድ አውት ስሙዝ ማድረግ እንችላለን። so ይሄን ካደረግን በኋላ let's ez ነገር እናድርገውና ከዛ ዱፕሊኬት አድርገን shift d በz ነገር እናድርገው ይሄኛውን let's press አሁንም ወደ vertex selection mode ሄደን extrude በz ማድረግ እንችላለን። just ይሄኛውን part let's press f and fill it ለጊዜው ይሄን ካደረግን በኋላ መሃል ላይ የሆነ የሚወጣ ነገር ስለሚያስፈልግ ሁለቱ ኦብጀክቶች የተለያዩ እንዳይመስል ይሄኛውንም let's press f ከዛ አሁን ወደ face selection ሄደን ይሄንን face ከዛም በኋላ shift ይሄኛውን face ከዛ i ነክተን ኢንሴት እናደርገውና let's press control e ካን በኋላ bridge edge loops ሚላለ bridge እናደርጋቸው ሁለቱን so right now አሁን ሁለቱ አንድ ላይ ያሉ ኦብጀክቶች ነው የሚመስሉት። ትንሽ ባደር ካደረገ ምናልባት ስኬል በሺፍት z አድርገን ማተለቅ እንችላለን እንደዚህ ነገር perfect so ይሄንን እንትን ካደረግን በኋላ let's ይሄን edge loop select እናድርግና extrude scale shift z እናድርገው ከዛ e በz እንደዚህ ነገር እናድርገው ሼድ አውት ስሙዝ ነገር ከዛ ምን እናደርጋለን አሁን ይሄንን ብሌድ ራይት ክሊክ አድርገን መጀመሪያ ክሊክ አድርገን ከዛ በኋላ ሴንተር ፒሱን ሰሌክት በማድረግ ኮንትሮል ፒ አድርገን ፓረንት ማድረግ እንችላለን። ሶ አሁን ሴንተሩን ሳንቀሳቀሰው አብሮ ፋኑ ይንቀሳቀሳል ማለት ነው። ሚኒንግ ለሮቴሽን መጠቀም እንችላለን ይሄን ሜተድ ማለት ነው። ሶ ትንሽ ኮንሰፕት ዋይዝ እንዲመጣልኝም ሩሙን መልሰን እናብራው ካበራን በኋላ you can see the fan is very small. I want the fan to be big የሆነ ኢንዱስትሪያል ነገር እንዲመስል ነው ፈልገው so grab በz እናድርገው rx ry at least 90 ዲግሪ ሮቴት እናድርገው። ይሄን ካሜራ ቪውዎችን ውስጥ እንግባና እኛ ከሳይድ ቪው ሆነን ከሩሙ አንፃር በደንብ ስኬል ማድረግ ፈልጋለሁ ይሄን ነገር something like this ወደዚህ አካባቢ dx so right now በደንብ አይታይም let's move it closer ወደዚህ እና ስኬል እናድርገው yes እንደዚህ ነገር እንዲሆን ነው የምፈልገው so in ሴንተሩን ደግሞ ሴንተር ለሪኒየም እናድርገው again ይሄኛውንም ሲሊንግ ፋን የሚለው ውስጥ እንክተተው so በሴንተሩ ስለሆነ ኮንትሮል የምናደርገው ትንሽ አድ እናደርጋቸው ዲቴሎች ይኖራሉ right now this is enough so ምን እናደርጋለን አሁን array modifier እንጠቀማለን again let's array መጠቀም እንችላለን ግን array modifier ብንጠቀም it's preferable let's go to modifiers add an array modifier add ካደረግን በኋላ ወርታች ነው apparently add ያደረገብን ያለው ከሱ በፊት መጀመሪያ ለብሌዶቹ አድ ብናደርግ ይሻላል so ይሄኛው array modifier እንዳለ ሁለተኛ array add እናድርግበት so አሁን ወርታች ነው በክሊር ስላደረግነው ሮቴሽኑን
ኮንትሮል ኤ ነክተን ሮቴሽንን ክሊር ማድረግ እንችላለን። አሁን ወደ ታች ነው። አሁን ወደ ታች ነው፣ ወደ ጎን እንዲሆን ነው ፋኖቹ የምንፈልገው። ኦፍሴት በኤክስ የነበረውን 0 እናድርገውና በዋይ አንድ እንሰጠዋለን። በዋይ ዳይሬክሽን ስለሆነ ፋኑ እንዲሆን የምንፈልገው ማለት ነው። ጋፑን መጨመር እንችላለን። 4 ፋን ቢኖረኝ ደስ ይለኛል፣ ዲፔንዲንግ ኦን ደ ስታይል። በኋላ ካልተመቸኝ መቀነስ እችላለሁ። ሌትስ ትንሽ ጠጋ ላድርገው፣ እንደዚህ በጣም እንዲቀራረቡም አልፈልግም። ፋኖቹ እንደዚህ ነገር እናድርገው። ከዛ በኋላ ለዚህም ሴንተር ፒሱን ሰሌክት እናደርግና ከዛ ሺፍት ክሊክ ዘ ብሌድስ። ከዛ ሁለተኛው አሬ ሞዲፋየር ላይ መተን ኮፒ ቱ ሰሌክትድ ማድረግ እንችላለን። አሁን ኮፒ አድርጎልናል፣ ግን እንደምታዩት ሴንተሩ የቀሩት ላይ አይደለም ያለው በዚህ አሬ ሞዲፋየር። ጋፑን መጨመር ይኖርብናል ማለት ነው። ጋፑን ሌትስ ካም ሂር። ከዛ በኋላ ኤክስፓንድ አድርግ ቁጥሩን መጨመርና ሴንተር ላይ እስኪመጣ ረፍሊ ማች ማድረግ ነው። ራይት ናው መጥቶልናል ማለት ነው እንደምንፈልገው። ፐርፌክት። ኦኬ አንድ ኦብቪየስ የሆነ ነገር አለ እዚህ መሃል። ቀዳዳ መኖር አለበት ግድግዳዎቹ ላይ እነዚህ ሰፖርት የሚያደርግ። እነሱን አድ ለማድረግ ሌትስ ፕረስ ሺፍት ኤ፣ አድ ሰርክል አድ ካደረግን በኋላ እዚህ ጋር ነው የሚያመጣልን። ሌትስ ስኬል እናድርገው። ስኬል ካደረግን በኋላ አርኤክስ አርዋይ 90። ከዛ ፍሮንት ቪው ላይ መተን ራፍሊ የኦብጀክታችን ሴንተር ጋር ማድረግ እንችላለን። ኦር ካልሆነ ሰሌክት እናደርገውና አንደኛውን ሴንተር ፒስ ሺፍት ኤስ ነክተን ከርሰር ቱ ሰሌክትድ፣ ከርሰራችን እዚህ ጋር ካመጣን በኋላ ሌትስ ፕረስ ዲስ ሰሌክሽን ቱ ከርሰር ማድረግ እንችላለን። አይ ቲንክ ለፋኑ ሳይዝ ዲስ ኢዝ ሞር ዛን ኢናፍ። አሁን እዚህ ላይ የምንጠቀመው ፕሮሲጀራል ሞዴሊንግ ኦር ነን ዲስትሪክቲቭ ሞዴሊንግ ይባላል። ምን ማለት ነው? አሁን ጀስት ዳይሬክትሊ ቡሊያን ሞዲፋየር ተጠቅመን መቅደር እንችላለን፣ ግን በኋላ ደግሞ የሆነ ነገር ቼንጅ ማድረግ እንፈልግ ኢትስ ጎይንግ ቱ ቢ አ ሎት ኦፍ ሃስል። ሌትስ ጎ ቱ ኤዲት ሞድ፣ ኤጅ ሴሌክሽን ላይ ቨርቴክስ ሴሌክሽን ላይ እንሁን። ከዛ በኋላ ኤክስፓንደር ላይ እናድርገውና ኢኤክስ። ከዛ ሌትስ ሙቭ ዘ ሆል ቲንግ ወደዚህ ትንሽ ጠጋ እናድርገው። ከዛ ምን እናደርጋለን? አሁን እዚህ ጋር ፊል ነው ማድረግ ያለብን። ፕረስ 2 to go to edge selection mode። ይሄም edge loop select አድርገን let's press F to fill it። በዚህኛው በኩል let's select this edge loop then press F to fill it። ፊል ካደረግነው በኋላ right click አድርገን shade auto smooth ማለት እንችላለን። right now እንደምታዩት ድፍን ነው። ድም እንዳልኳችሁ ማድረግ እንችላለን። በዚህ ሰርክል ከት ማድረግ ነው ለእያንዳንዱ ፋኖች ማለት ነው። ምን እናደርጋለን? let's press on the wall then add a modifier። ከዛ ከሞዲፋየሩ ላይ ደግሞ let's search for boolean ከሰርች አድርገን ካገኘን በኋላ ሌትስ እቺን አይድሮፐር ተጠቅመን ይህን ሰርክል ሰሌክት እናደርገዋለን። ራይት ናው ምንም አይታየንም። ኢትስ ቢኮዝ ዊ ኒድ ቱ ሃይድ ዲስ። ሃይድ ማድረግ እንችላለን እዚህ ጋር፣ ግን ኢትስ ናት ኤፊሽንት። ዋት አይ ላይክ ቱ ዱ ኢዝ ቅድም እንዳደረግነው ወደ ባውንድስ መቀየር ነው። ራይት ናው አሁን እንደምታዩት ቀዳዳ ሰጥቶናል ማለት ነው። እዚህ ጋር የሚያስፈልገን አይነት ቀዳዳ። ዊ ዊል ዲል አባውት ዲስ ሌተር። ይህንን ሲስተም ጀስት እዚህ ጋም ኤክስፓንድ ማድረግ ያስፈልገናል ለሁሉም ፋኖች መቅደድ ስላለብን the same circle። ምናደርጋለን? you've guessed it right፣ አሬ ሞዲፋየር ደግመን አድ ማድረግ ነው የሚጠበቅብን ማለት ነው። ራይት ናው በወርታች ነው እያደረገልን ያለው። 0 1 let me change this to no let me change this back to textured። ከዛ ጋፑን ማኑዋሊ በአይን ለመጨመር ልሞክር። yes this seems about right። let's make this 4። ከዛ አሁን we can go ahead and ባውንድስ ማድረግ እንችላለን። ራይት ናው አሁን እንደምታዩት ለአራቱ አድርጎልናል። for some reason ለእነዚህ ሁለት ፋኖች ቀዳዳውን ሰርቶልናል፣ ለእነዚህ ነው ያልሰራልን። let's troubleshoot እናድርገው። I think we need to give this a thickness የሆነ ያህል። let's add a solidify modifier add እናድርግበትና solidify modifier-ን ከቡሊያኑ ላይ እናድርገው። yes basically thickness ስለሌለው ነው properly እየሰራልን ያልነበረው። አሁን ይሄን ፋን ሴትአፕ አግኝተናል ማለት ነው። ይሄን ካደረግን በኋላ let's thickness እንስጠው ለእንትኑ
ለግድግዳው again at the same time ደግሞ ሙሉ ለሙሉ ቀዳዳ እንዲሆን ስለምፈልግ ኤዲት ሞድ ገብቼ ለቡሊያኔ ለሰርክሌ ይሄን ወደዚህ መጨመር ፈልጋለሁ። ሶ ግድግዳው ቲክነስ እንዳለው እንዲያስታውቅ ፈልጋለሁ። let me expand this solidify modifier in thickness ልስጠው በደንብ ፋናችንን በዛው ልክ ደግሞ GY አድርገን GX አድርገን ትንሽ ወደ ኋላ ነገር ማስጠጋት እንችላለን ካለበዚያ ሪalistic አይመስልም። so our scene is coming along very well ምን ማድረግ እንችላለን ከዚህ በኋላ ይሄ this is empty although it's on the outside and no one can see it just አድ ማድረግ አለብን አንዳንድ ነገሮች ፊሊንጉን ሴል ለማድረግ ያህል so shift s ነክተን cursor to selected again ከኤዲት ሞድ ወጥተን ራሱን የቻለ ኦብጀክት shift a let's add a cube አድ ካደረግን በኋላ let's drag it ወደ ታች እንደዚህ ነገር then scale በx እናሳንሰው በኋላ ትንሽ እናስጠጋውና go to edit mode ከዛ ይሄን ፌስ select እናድርገውና extrude በz ነገር እናድርገው I want this to look like something hold እያደረገው እንደሆነ ካለበዚያ it's not gonna sell the feeling so let's press a scale by y ነገር እናድርገው because it cannot be this thick so ትንሽ ወደ ኋላ እናስጠጋውና እናደርጋለን let's loop cut አድርገን እዚህ አካባቢ ላይ right ፋኑ የሚጀምርበት አካባቢ ላይ ይሄን እናደርጋለን በዚህና በዚህ extrude ሳይሆን alt in ነክተን along normals በሁለቱም ዳይሬክሽን ባንዲ ለመጨመር እንዲመቸን ከዛ በኋላ let's select these three faces extrude በx አድርገን በዛ አካባቢ roughly fit እናድርገው ማለት ነው ትንሽ ካስፈለገ we can እነዚህ ሶስቱን ያኛው it's unneeded z አድርገን ለዚህ ማድረግ እንችላለን so this will look like something is holding it so በቃ ይሄን ከጨረስን በኋላ roughly የሚያስፈልገን ሼፕ ሰጥቶልናል just ዝም ብለን subdivision እንትን ማድረግ እንችላለን እንትን እንዳይመስል ያህል አደል loop cut ወደዚህ አካባቢ ከዚህኛው let's drag it down shade out smooth ነገር እናድርገው I know it looks ugly ከዚህ ሲታይ በኋላ ግን አያስፈልገንም so maybe look at the garden under control B yes control B አድርገን bevel እንደዚህ ነገር እናደርገው so roughly in shape ሰጥቶናል this artifact is not nice ግን right now ያን ያህል የሚያስጨንቀን ነገር አይደለም so let's add another array modifier ከዛ 0 1 ከዛ ጋፑን በመሃል ጨምረው roughly ለሁሉም እንዲመጣልን ከዛ let's make this 4 since we አራት ፋን ስላለን 4 እናድርገው እሱን ከጨረስን በኋላ perfect so እዚህ አካባቢ የሆነ ግሪል ነገር እንጨምርበታለን የሆነ ኢንዱስትሪያል ቫይብ እንዲሰጥ in addition to that ምን ማድረግ እንችላለን ሌላ አንድ ያሰብኩት እንትን let's expand this በደንብ እናርገውና control a ነክተን apply እናድርገው subdivision modifier solidify modifier ከዛ እዚህ ሰርክላችን ጋር መተን መጫወት እንችላለን ከተራችን ጋር ማለት ነው ከተያረግንበት or ቡሊያናችን ጋር መተን መጫወት እንችላለን ምንድነው ያሰብኩት something like የሆነ dent ምናምን ያለው ነገር እንዲኖረው ፈልጋለሁ so control B ላርገው ከዛ alt E along normals yes ለዚህ ማድረግ እንችላለን then GX ነገር አድርጋ ነው እሺ okay so እነዚህን ዲቴሎች አድርገን በኋላ ይበቃናል አሁን let's go to the rest of the room right now it looks kind of empty so ፊል ማድረግ እንችላለን ይሄንን room ፒላሮች ምናምን አድ እናድርግ ዝም ብለን የሆነ some random metal እንትን ማድረግ እንችላለን እዚህ አካባቢ ላይ let's shift cube add እናድርግ m ፒላር ብለን አዲስ ግሩፕ ክሬት እናድርግ ይሄኛው it's ፋኑ ጋር ነው መግባት ያለበት so ceiling fan የሚለውን ይሄ ceiling fan አይደለም just fan በለው so ወደዚህ እንሂድና let's
press this face extrude በዜድ ነገር እናድርገው። በዚህ ነገር ካደረግነው በኋላ let's press A ከዛ array modifier add እናድርግበት 0 1 let's በመሃል ጋፕ እንስጠው something like this ከዛ ትንሽ በx direction እናንቀሳቅሰው and ምን ማድረግ እንችላለን ለዚህ control R ሉከት አድ እናድርግ control B bevel እናድርገው ከዛ let's ይሄኛውን ፓርት ስለማያስፈልገን control X አድርገን delete እናድርገውና ሶስትን ነክተን በዚህ በኩል ያለውን እንካውና alt along normals ከዛ ወደ ውስጥ ነገር እናድርገው ሲምፕሊ የሆነ እንትን ነው የሰራነው ያለነው ያው በዚህም በኩል መድገም እንችላለን same thing let's add a loop cut control B bevel እናድርገው እንደዚህ ነገር ከዛ face selection ላይ ሄደን ይሄን ነክተን alt along normals ወደ ውስጥ ትንሽ yes so ይሄን ካደረግን በኋላ እነዚህ ከላይ ያሉት ቢደለቱ I think አሪፍ ናቸው they're not needed okay yes perfect so ከታች ያለው እንኳን ችግር የለም it's በደንብ አይታይም እንደዚህ አይነት ነገር ካደረግነው በኋላ ትንሽ ሴንስ ኦፍ ስኬሉ አልመጣልኝም እኔ እንደፈለኩት let's press A scale shift Z ከዛ ትንሽ ወደኋላ እንደዚህ ጠጋ ነገር ላድርገውና እንደዚህ ነገር ላድርገው ሜቢ ካሜራውን ወደ ላይ ቲልት ማድረግ ሳይኖርብኝ አይቀርም ይሄ የሆነ ሲኒማቲክ እንትን ይኖረዋል ሎክ እናድርገውና rex no x እንደዚህ ነገር አድርገነው gz ነገር ብናድርገው ሜቢ እዛ ሚሊሜትሩን ሜቢ let's make it 30 ነገር እናድርገው እዚህ አካባቢ በር መስራት ይኖርብናል ከሞላ ጎደል I think I would say this looks good enough maybe ትንሽ ይሄ ሴንስ ኦፍ ምን ያህል ሩቅ እንደሆነ ለመስጠት ያህል እንደዚህ ነገር እናደርገው ሜቢ ግድግዳው ጋር ግን ሳይደርስ አይቀርም ይሄ ነገር yes እሺ let's make this 13 this is plenty enough ባይሆን ካሜራችን ላይ ሄደን አሁንም ትንሽ ዲስታርብ እያደረገኝ ስለሆነ ነው let's ሙሉ ለሙሉ ጥቁር እናድርገው ማለት እንዲመቸን so roughly እንደዚህ ካመጣነው በኋላ እዚች ጋር ግሪድ ነገር አድ ባደርግ ደስ ይለኛል የሆነ ፌንስ ነገር እንዲመስል ማለት ነው so ምንድነው የማስበው let's press shift A let's add a plane ከፕሌን የቀጠለ ነገር ስለማናገኝ isolate እናደርገውና go to edit mode let's press M at center እናደርገው merge ከዛ Z ይሄን ያህል እንኳን ትልቅ ነው ያለበትም scale shift Z ለዚች እናቅጠን ከዛ ወደ ኦብጀክት ሞድ እንመለስና let's go to our fan or at least our room ከዛ ምንድነው የምናደርገው let's go here ቁመቱን SZ እናተልቀው SZ አሁን I think GZ ነገር እናድርገውና R 45 degree okay let's set the origin to let us set the origin to the geometry ከዛ በኋላ R 45 degree rotate እናድርገው ከዛ ምንድነው የምናደርገው ከግሎባል ወደ ሎካል እንቀይረውና ወደዚህ ጠጋ እናድርገው let's add array modifier አሁን ከዛ right now array modifier ወደዚህ ነው array ያደርገልን ያለነው እኛ ወርታች ነው የምንፈልገው so let's press 0
+1 ከዛ በመሃል ያለውን ጋፕ yes ትንሽ ደግሞ እንትን እንዲያደርግልን gy xx እዚህ አካባቢ እናደርጋለን። ሌትስ ፊል ኢት እንደዚህ። ከዛ ሌላው ያለን እንትን ምንድነው shift d duplicate r 90 ዲግሪ ሮቴት እናደርገውና ይሄኛውን ደግሞ በዚህ በኩል ይሄን የፌንስ ኢፌክት አገኘን ማለት ነው። ሌትስ ሁለቱንም ሰሌክት አድርገን ሌትስ ፕሬስ ኤም ፌንስን በለው ኤን ቪኤንሲኢ መሰለኝ yes ፌንስ ብለን አዲስ ኮሌክሽን ውስጥ እንክተተው። ይህን ፌንስ ከፋኑ ፊት ቢሆን አሪፍ የሚሆን ይመስለኛል። ሌትስ ቼንጅ ዚስ ባክ ቱ ግሎባል። ከዛ አፕላይ እናደርጋቸውና ሁለቱን ሞዲፋየሮች ኮንትሮል ኤ ለዚህኛውም አፕላይ እናደርግና ሁለቱን ሰተን ስለጨረስን ለማንኛውም shift d ነክቼ ኤም አዲስ ኮሌክሽን ባክአፕ ብለን እንክተተውና ሃይድ እናደርገው ኢንኬዝ መልሰን መጠቀም ካስፈለገን። ከሱ በተረፈ we can merge ማድረግ እንችላለን። ኮንትሮል ጂ አድርገን አንድ መሽ አንድ ኦብጀክት እናደርጋቸዋለን ማለት ነው። ከዛም በኋላ right now ሴንተር ኦፍ ኦሪጂናችን ዘጋ ነው። set origin to geometry በለው አሁን ወደ ሴንተር ያመጣልናል። ከዛ let's add another array modifier ይሄኛውንም ከአንድ ወደ እንድንቀይረውና for some reason tilted ነው። it's okay just እንትን ማድረግ የሚጠበቅብን kind of እንደዚህ ነገር ከዛ yes መጣልን ማለት ነው። 4 ነው የሚያስፈልገን yes እንደዚህ ከመጣልን በኋላ gx ወደፊት ከንቱን ፊት ለፊት እናደርገው። እነዚህ ነገሮች ሰፍሩ ግን አይቀሩም። I feel I should make them narrower ግን እሺ አይ ነው ኳላ ነው ምን ያለበት it's industrial እንትን ስለሆነ yes እዚህ ጋር አደረግን በኋላ let's go to ከተደረግንበት ማቴሪያል የታለ this thing let's go here control r እዚህ አካባቢ እንምጣና alt e along faces እንደዚህ ነገር yes you see this አሁን ከንቱን በኋላ ይመስላል ነው ይሄ እንደዚህ ማድረግ እንችላለን። ኤግዛክትሊ ተች እንዲያደርግልን ከፈለግን control plus expand እናደርገውና gx yes perfect ይሄን ኢንዱስትሪያል ስታፍ ለማምጣት እንግዲህ ሞክረናል። ለአራቱም እንደዚህ ካደረገልን በኋላ our next step is going to be ይሄን ከሰራን በኋላ እዚች ጋር let's come here and add a little door እዚች አካባቢ shift a let's add a cube gz እናድርገው። ከዛ ይሄ ኪዩብ ለዚህ በር ደግሞ ከተር እንዲሆን ፈልጋለሁ። ይሄንን ቡለን ውስጥ እንክተተውና ሪኔም እናድርገው ዶር በለው ዶሩን ከት ያደርግበት ስለሆነ let's select on our የዶር ዋላችን then add a modifier let's add a boolean modifier ከዚህ boolean modifier let's select this ከታደርገውልናል ቺን ሃይድ ለማድረግ እንዲመቸን ያህል ባውንድ ስናደርገው then ከዚህ በኋላ አሁን በራችንን ፕሮፐርሊ መስራት እንችላለን ማለት ነው። I would like for my door to be this tall. Anyways, should I make it the whole way? DZ. Let's press A, shift D, በዚህ ነገር እናድርገው። ከዛ የቀረውን ደግሞ በዚህ ልንለው ማለት ነው። A, GX
እንደዚህ ነገር እንድትሆን ነው የምፈልገው። ብዙ ዲስተርብ የሚያደርግ ነገር እንዲሆን አልፈለኩም። ሶ ሌትስ እንደዚህ ነገር ላድርገው። ፐርፌክት። ሶ ሩፋችንን ሌትስ አንሃይድ ኢት ወደ ቴክስቸርን መልሰውና የሆነ ፓተርን ነገር ቢኖረው ደስ ይለኛል። ጀስት አሁን ቤርቦን የሆነ ኢንዱስትሪያል የሆነ ነገር እንዲሆን ነው የምፈልገው። ሶ ኤክስፕረስ shift a ሰርክላችንን ወደ 16 ቨርቴክስ እንቀይረው። እስኪ ያለው እዚህ አካባቢ ነው ያለው ፓይፕ ነገር ዝም ብለን አድ እናደርግበት። ፓይፕን በለውና ኤክስ 90 ምን እናደርጋለን? let's go to edit mode UI scale shift GX. So right now just location ለማወቅ ያህል እነዚህ ብቻ አይዞሌት እናድርጋቸውና እዚህ ላይ ምን እንጨምራለን? let's add a loop cut እዚህ ጋር control B bevel እናድርገው። alt E ነክተን ወደ ላይ ትንሽ ብቻ ነው ኤክስትሩድ የምናደርገው። ኤክስትሩድ ካደረግነው በኋላ ፓይፓችንም ደግሞ let's DX ነገር እናድርገው። እዛ shift D you know what አንድ እንትን ውስጥ ቢሆን አሪፍ ነው። shift DX እዛ alt S ሰፋ ነገር እናድርገው። ሼድ አውቶ ስሙዝ እዛ ለዚህኛው ደግሞ GZ ነገር አድርገን ነው እንደዚህ shift እንደዚህ ነገር ግን yes just የሆነ ያህል ፓይፕ ያለ ነገር እንዲመስል ከዛ ይሄን ካደረግን በኋላ I think we can take care of the rest በማቴሪያሎች ማቴሪያል እና በላይቲንግ የቀረውን ሲን ክሪኤት ማድረግ እንችላለን። ኦኬ ሶ አሁን ብሌንደር ፋይላችንን ሴቭ ለማድረግ አሪፍ ታይም አንሴቭድ እያለን ነው። እዚህም ጋር ሴቭ እናደርግና ከዚህ በኋላ ላይቲንግ ኤንድ ማቴሪያል ነው የሚቀረን። እሱን ሰራርተን እንጨርሳለን። ፎቶሾፕ ላይ ጀስት የሆነ ያህል ትዊክ እናደርገዋለን። ከዛ በተረፈ ያበደ ስራ ነው። ሴቭ እናደርገው ኮንትሮል ኤስ። ሶ እዚህ ፕሮሰስ ላይ ስደርስ one thing I like to do is I like to do the lighting first ከቴክስቸሩ ጋር ጀስት አንድ ላይ እንትን ለማድረግ ሶ ጀስት ሬንደር ሞድ ገብቻለሁ። I'm using cycles and እነዚህ ነጭ ክብ ሰርክሎች ይታያሉ። እነሱ ማለት እነዚህ ናቸው። ኢቨን ዶ ከቪውፖርት ሃይድ አድርገናቸውም ቢሆን እዚህ ግን ሃይድ አላደረግናቸውም። ሶ we need to go to objects then ray visibility ስር ካሜራ የሚል አለ። we need to hide this now we can clearly see ግን ምን አለ እንደምታዩት በጣም ኃይለኛ ሻዶ አለው። ጥቁሩ ሻዶ ነው። ሶ ሻዶውንም ኦፍ ማድረግ ይኖርብናል። and ሌሎች ማቴሪያሎችም ላይ የተለያዩ አይነት ካስቲንጎች እንዳይኖርባቸው በሙሉ ኦፍ እናደርገዋለን። እዚህ ጋር ያሉትን በሙሉ ማለት ነው። ሶ አሁን as we can clearly see ነገሮች በሙሉ ይታዩናል። then እኔ ላይቲንግ ሲኖል በዲፎልት ኦፍ ስለሆነ ነው ሶ ኦን አድርጌዋለሁ። this is እናንተ ጋር ፕሮባብሊ ያለው ላይቲንግ እንደዚህ ነው የሚሆነው። ሶ አሁን ከዚህ በኋላ ምን እናደርጋለን? let's one thing I like to do remove the world light ምንም እንዳይኖር then transparent ማድረግ ከፈለጋችሁ in case you can go to render properties ከዛ under film there is an option called transparent እሱን ኦን በማድረግ ትራንስፓረንት ማድረግ እንችላለን። so maybe okay እንደዚህ so እሱን ኦን በማድረግ ማስተካከል እንችላለን። ከዛ በኋላ one of the things we need to do is add a volumetrics ለእንደዚህ አይነት ሲም በጣም ኢምፖርታንት ነው። so sy እናድርገው ስኬል እናድርገው እና gy sx ከዛ በዜድም sz እናድርገው። ከዛ ባውንድ ስናደርገው ይሄን
የስ ከዛ አዲስ ኮሌክሽን ውስጥ ከተን ቮሊዩሜትሪክስን በለው ከዛ በኋላ ምን እናደርጋለን? አሁን እንደምታዩት ኮምፕሊትሊ ብሎክ አድርጎታል። ሰው ማቴሪያል ፕሮፐርቲ ሼደራችን ጋር ሄደን ሌትስ ፕሬስ ኒው ደን ፕሪንሲፕል ቤስ ዴፉን ደልተን ኦኬ አይ ኖትስድ እዚህ ጋር ኦፍ እንደሆነ ስክሪን ካስት ኪ አይ ኒድ ቱ ተርን ኢት ኦን ሶ በርቷል እዚህ ጋር አሁን እንደምታዩት። ሶ አሁን ምን እናደርጋለን? ሌትስ አድ ቮሊዩም ስካተር አድ እናደርግና ቮሊዩም ላይ እንሰካው። ከዛ በኋላ ራይት ናው ዴንሲቲ በጣም ትልቅ ነው። ሌትስ ዲክሪዝ ዚስ ቱ 0.01 ምናምን እናደርገው። ከዛ አንስትሮፊውን ወደ 0.5 ነገር እናድርገው እና ኦኬ ሶ አሁን እናደርጋለን። ሌትስ ስታርት ባይ አዲንግ ስፖትላይት። ሶ ስፖትላይት አድ እናድርግ፣ ወደዚህ እናስጠጋው ኤንድ ወደዚህ እናምጣው። ከዛ በኋላ ሌትስ ጂዜድ አር ዋይ አርገ ነው በዚህ ቀዳዳ ነገር እስኪያልፍልን ድረስ አር ዋይ ሌትስ ስኬል ኢት አፕ። ከዛም እናደርጋለን አንግሉን እንደዚህ እንቀንሰው፣ ኮንሰንትሬትድ የሆነ ላይት ነገር እንዲመጣልን ዝቅ እናደርገው። ባይ ዘ ዌይ ዶንት ፎርጌት ቱ አድ ኢት ቱ አ ኮሌክሽን ኤንድ ሜክ ሹር ቱ ኔም ዘ ኮሌክሽን ላይት። ሶ ኦርጋናይዝ ለማድረግ በጣም ነው የሚያግዘን። አሁን እንደምታዩት ምንም የሚታይ ነገር የለም። ሶ ምን እናደርጋለን? ዊ ኒድ ቱ ኢንክሪዝ ዘ ፓወሩን ሌትስ ጊቭ ኢት ላይክ 10,000 እናድርገው። እንደምታዩት አሁን በጣም አሪፍ የሆነ ሪፍሌክሽን ሰጥቶልናል። ሶ ብለንዱን እንጨምረውና ከዚህ በኋላ ያለውን በኤክስፖዠር መቆጣጠር እንችላለን። ሃው ኢንቴንስ ዊ ዋንትድ ቱ ጌት ኢቭን ራይት ናው። አሁን ራሱ እንዴት እንደሚያምር እያያችሁት ነው። ሲኑን ሉክ አት ዲስ ቢዩቲፉል ሪፍሌክሽን። በጣም ነው የሚያምረው ሪፍሌክሽኑ፣ ኮንክሪቱ whatever it is ግድግዳው ላይ። ሶ አይ ዶንት ቲንክ አሪ ሞዲፋየር ላይት ላይ አድ ማድረግ እንችል አይመስለኝም። ሶ ምን እናደርጋለን? ዱፕሊኬት እናደርግና ለአራቱም ቀዳዳዎች እንትን እናደርጋለን። ግን ኢቭን ዲስ እንደዚህ ራሱ በጣም ነው የሚያምረው። እስኪ ሌትስ ሽፍት ዩአይ ነገር እናድርገው። እዚህ ካደረግነው በኋላ ሌትስ ጊቭ ኢት አ ሬዲየሱን አይ ውድ ላይክ ቱ ኪፕ ኢት ወደ 0.2 ኦር ሳምቲንግ 0.3 እናድርገው። ን ሌሎቹም ላይቶች ላይ 0.3 እናድርጋቸው ሬዲየሱን። ከዚህ በኋላ ምን እናደርጋለን? ይሄ አሁን እዚህ ጋር እያየን ያለ ነው ኖይዝ አለው በጣም። ሶ ኖይዙን ኦፍ ማድረግ ይኖርብናል ፕሮፐርሊ ለማየት እንዲመቸን። ሶ ሬንደር ፕሮፐርቲ ጋር እንምጣና ዲኖይዝን ኦን አድርገን ለቪፖርታችን እዛ ኤክስፓንድ አድርገ ነው ከአልቤዶ ወደ አልቤዶ ኖርማል እንቀይራለን፣ ከፋስት ወደ አኪሬት እንቀይረዋለን። ሶ ራፍሊ ሬንደር ብናደርገው እንደዚህ አይነት ሪዛልት ነው የምናገኘው እንደማለት ነው። ሶ ይሄንን ካደረግን በኋላ ማቴሪያሎች እንስጠው። ሶ አሁን እዚህ ጋር እንደምታዩት ዚስ ቲንግ ዳዝንት ሃቭ አ ማቴሪያል። ምንድን ነበር ነው ያሰብኩትኝ የሆነ ኢንዱስትሪያል ቫይብ ስላለው የዛገ ብረት ነገር ቢሆን ደስ ይለኛል። ሶ ዊ ካን ክሪኤት ኢት ራሳችን፣ ግን ኢት ውድ ቢ ፋስተር ብለንደር ኪት ላይ ሄደን ራስ ብለን ሰርች ብናደርግና የዛገ ብረት ካገኘን እሱን ብንጠቀም በጣም አሪፍ ነው የሚሆነው። የስ ሶ ኦልሬዲ አሪፍ የሆኑ እንትኖች አሉ። አይ ቲንክ አም ጎይንግ ቱ ዩዝ ከሁለቱ አንዱ። እስኪ ሌትስ ትራይ ዲስ ዋን። ዳውንሎድ እያደረገ ነው። ወደ 29 ሜጋባይት አካባቢ ነው። ሶ ዳውንሎድ አድርጎ ይጨርስና እናያለን እንደሚመስል። ሶ ኦኬ ዳውንሎድ አድርጎ ጨርሷል። እንደምታዩት አፕላይ አድርጎታል ማቴሪያሉን፣ ግን ኢት ዳዝንት ሉክ ናይስ ቢኮዝ ዩቪው ፕሮፐርሊ አንራፕ ስላልተደረገ። ሌትስ ኢንተር ኤዲት ሞድ ፕሬስ ኤ ዴን ዩ፣ ከዛ ኪው ፕሮጀክሽን እንጠቀም። ሶ ዲስ ኢዝ ቤተር፣ ግን አይ ቲንክ ዊ ካን ስቲል ኢምፕሩቭ ኦን ኢት። ምናልባት ኖርማል ማፑን ኢንክሪዝ በማድረግ ሌትስ ሜክ ኢት 10 ኦር ሳምቲንግ የሆነ ቴክስቸር ያለው እንዲመስል ፈልጋለሁ። ከዛ ማፒንግ ኮኦርዲኔቱን ደግሞ ትንሽ ይሄ ያልዛገው ፓርት ወደታች እንዲሆን ፈልጋለሁ። ሶ ሌትስ በዋይ የስ እንደዚህ ነገር ነው እንዲሆን የምፈልገው። እዚህም ጋር ሪፍሌክሽኑን በደንብ አምጥቶልኛል።
አይ ዶንት ኖ ኢፍ ዩ ካን ሲ ኢት የዛገም ያልዛገም ፓርት አለ which is really good እንደዛ ነው የፈለኩት። ሶ ይሄን አምጥቶልኛል and the nice thing about it is ለሁሉም ሪፒት አድርጎልኛል። ሶ ከዚህ በኋላ ደግሞ የኮንክሪት ቴክስቸር ለዚህ መስጠት ይኖርብናል ለግራውንዱ and ለፍሎሩም ፕሮባብሊ ኢንዱስትሪያል የሆነ ሩፍ እንሰራ ከሆነ ያስፈልገዋል። ሶ ይህንን ሰሌክት አድርገን ሌትስ ራይት ኮንክሪት። ሶ ኮንክሪት ብለን ኮንክሪት ማቴሪያል ሰጥቶናል። ሌትስ ከሱ በፊት እንደዛኛው እንደሆነብን ኮንትሮል ኤ አድርገን ስኬልን አፕላይ እናድርግ። አይ ላይክ ዲስ ዋን ግን የተጋጋጠ ነገር ቢሆን ደስ ይለኛል። ከይሄ ጽድት ያለ ኮንክሪት ሆነብኝ። ኦኬ ሌትስ ሜቢ ወይ ሲሚንቶ ካይንድ ኦፍ ስታፍ እናድርገው። ሲሜንት ሲኤምኢ ኤንቲ ሲሜንት ሲሚንት አድ አድርጎልናል። ሌትስ የዚህም ታይሊንጉ በጣም እንትን ነው። ዊ ኒድ ቱ ጀስት the scale something like this feels natural። ይሄ ይሻላል። 0.08 ነገር እናድርገው። ከዛ በኋላ let's hide this። it's already looking good maybe እዚህ ጋር የምጨምረው shift a hue saturation አድ እናድርግና saturation let's bump it up። ከዛ maybe hue ከለር የለውም። አይ ዶንት ቲንክ ይሄ ነገር ያለው አይመስለኝም። ሶ ምን እናደርጋለን? ሌትስ ይሄን እናውጣውና shift a let's add a mix color node። mix color እዚህ ላይ እንሰካና ከዛ let's make this sort of ትንሽ bluish dark bluish ነገር ከዛ ይሄን ከሚክስ ወደ overlay እናድርገው። እዚህ ነገር እናድርገው። this is already looking good። ከዛ ዋሉ ጣራው ነው የሚቀረን። አይ ቲንክ ለጣራውም አንድ አይነት ማቴሪያል መስጠት የምንችል ይመስለኛል። let's search for cement so either concrete I think I like this one። ጣራው መሆኑን ቼክ አድርጉ then let's apply it። so ጣራውም አፕላይ አድርጎ ጨርሷል። as we can see ግን በጣም ይሄም ሪፒት እያደረገ ነው። so let's go to edit mode press A and Q projection። so እሱ ፊክስ ያደርግልናል። as you can see እነዚህ በደንብ ዲቴል ይጨምርልናል። አሁን እዚህ ጋር ያሉት ባምፖች we can't see it currently ላይት ወደ ላይ አድ ማድረጋችን ስለማይቀር it's going to be በጣም አሪፍ የሚያሳምርልን ነገር ነው የሚሆነው። ትንሽ እናስጠጋው በy axis ትንሽ something like this እናድርገው። okay this is not doing anything በኖርማል ፌክ እናድርገው then okay this is too much something like this እስኪ ከዛ በኋላ አሁን እዚች ጋር ትንሽ ማኑዋሊ እንትን ብናደርጋት አሪፍ ነው። let's add a loop cut control R ከዛ እዚህ ጋር እናምጣው። ቦተም ቪው ላይ ሄደን ኮንትሮል ቢ አድርገን bevel እናድርገው። እንትን ያደረግናቸውን በሙሉ ሰሌክት እናደርጋቸው። እንደዚህ ያደረግን ሰሌክት ማድረግ እንችላለን ሚስ ያደረግነው ነገር እንዳይኖር። ከዛ እናደርጋለን እዚህ ጋር መተን ኢዘድ ወደ ላይ ነገር ትንሽ አሪፍ። ሶ ግድግዳው ነው ከዚህ በኋላ የሚቀረን ጀስት ፔይንት ብለን ራንደም ፔይንት አድ ማድረግ እንችላለን ኦር ዝም ብለን አንዱ ኮንክሪት አሁንም አድ ማድረግ እንችላለን። እዚሁ ላይ ግድግዳ የሚመስል ነገር እንፈልግና let's add this one ኢንዴንቴሽን ምናምን ስላለው አሪፍ ይሆናል። ኦኬ ሶ አሁንም ታይል እያደረግን ነው። go to edit mode press U Q projection ከዛ ስኬሉን እናሳንሰው። ራይት ናው በጣም ትልቅ ነው አንሪሊስቲክ ነው የሚመስለው። ሶ ስኬሉን ወደ 4 ሜቢ ትንሽ አሁንም እንጨምር። yes ሶ ይሄን ካደረግን በኋላ እንደ ቅድሙ ማቴሪያል ፕሮፐርቲ ሴቲንግ ጋር ሄደን ባምፕ
የነበረውን ዲስፕሌስመንት ታይም ባምፕ እናድርገው። ከዛ we need to increase the normals ለምን 10 እንደማደርገው አላውቅም። አሁን it has to be 2 or something። ከዛ this is በቂ ነው። so more or less አሁን ይሄን ሰርተናል። ይህን ግድግዳ ይቀረዋል። ሰው ከዚህ ጋር shift ክሊክ አድርገን control L ሊንክ ማቴሪያል ስንበለው በዚህም the same ማቴሪያል እንዲሰጥልን then go to edit mode or q projection። ከዛ እዚህ ጋር መተን አይዞሌት እናድርገው ራሱን የቻለ ማቴሪያል እናድርገውና ለዚህ ደግሞ ለራሱ ስኬሉን ማስተካከል ነው የሚጠበቅብን። እስኪ እዚህ ኖትሰብል ከዚህ ትንሽ ኖትሰብል ነው። ሰው ስኬሉን መተን እንደዚህ ነገር እናድርገው። I feel like this is too much though። ስናሳንሰው ደግሞ repeated ይመስላል። ይሁን ለጊዜው ችግር የለም it's okay። so ይሄን ካደረግን በኋላ አሁን የምፈልገው ነገር እነዚህ ላይቶች I need them ሰማያዊ እንዲሆኑ ነው የምፈልገው። so እንደዚህ አይነት ሰማያዊ ነገር purple ይመስላል። ዋው control V and control V ኦኬ አሪፍ። የምፈልገው ሰማያዊ አይደለም ግን አሁንም it's purple ነው። ከዚህ በኋላ ኤክስፐሪመንት ማድረግ ብቻ ነው። ለሌሎቹም ኤክስፖዠር መጨመር እንችላለን። ግን ሜክ ሹር ከፊት ካለው እንዳይበልጥ የነሱ ኤክስፖዠር፣ ካለዚያ it's not gonna look right ፌክ ነው የሚመስለው። ሶ ወደ እነዚህ አካባቢ ላይት ያስፈልገናል። ሶ ምን እናደርጋለን? ሌትስ አይዞሌት እናድርገው ይሄን ነው ከነመሹ ዘን ለዚህ ላይት ለብቻው ትንሽ ሰትል የሆነ ላይት አድ እናደርግበታለን። ፕረስ ኤ ኮንትሮል ኤል ሊንክ ሪሲቨርስ ቱ ኢሚተርስ ኢንክሉድ እናድርገውና አይዞሌት አድርገን ላይታችንን ምንድነው የምናደርገው? ሌትስ አድ ላይት እዚህ አካባቢ እናድርገውና ሮቴሽኑን በኋላ በኩል እናውጣው። ሶ ላይቱ ጣራውን ብቻ አፌክት እንዲያደርግ እናደርገዋለን። አይዞሌት እናድርገው እንደዚህ ነገር ማለት ነው። ግን ሌትስ ሜክ ኢት አ ቢት ብሉዊሽ። እዚህ ላይ ሳቹሬሽን ባናበዛ ኢትስ ሬኮመንድድ። በኋላ ፎቶሾፕ ላይ መጨማመር የምንችላቸው ነገሮች ስለሆኑ ሶ አብሶሉትሊ ፐርፌክት። እዩት እንዴት እንደሚያምር። ኖትስ እያደረኩ ያለሁት ነገር እዚህ ጋር በጣም ሳቹሬሽን አብዝቻለሁ ሰማያዊ እንዲመጣልኝ ብዬ። ሶ ሌት ሚ ዲክሪዝ ዘ ሳቹሬሽን። ዋይቲሽ ነገር ሆኖ በኋላ ኢንክሪዝ ባደረገው ይሻላል። ሪሙቭ ማድረግ ላይቱን ይከብዳል በኋላ አድ ከማድረጉ ይልቅ። ሶ ሌትስ ሜክ ኢት something like this። ኦልሶ ይሄ ፋን ትንሽ ሜቢ ወደፊት ወይ ኦኬ ወጣ። እንደዚህ ነገር ይሁን። ካሜራ አንግላችንን መነካካታችን አይቀርም። ሶ አሁን ራሱ አሪፍ ነው as it is። እነዚህ ግሪዶች ይታዩ አይታዩ I'm not sure። probably የሚታዩ ይመስለኛል። ከዚህ በኋላ ያለን ኤክስፐሪመንት ማድረግ ነው። ትንሽ ኤክስፐሪመንት እናድርግና ደግሞ we will meet። ሌላ አንድ ያስተዋልኩት ነገር ደግሞ ይሄኛው ቡሊየን ሃይድ አላደረግነውም እና ከካሜራ ቪዚቢሊቲያችን ላይ ሃይድ አላደረግነውም። ሶ we need to hide that as well። ሶ ላይት አድ ስላደረግኩ ነው እንደዚህ የሆነው። ላይቱን ላስተካክልና ደግሞ አናላይዝ እናደርጋለን።
አሁን አድ ያደረኩት ጀስት ካራክተር ነው። የሆነ ጀስት ፎቶ ፈለኩኝ የካራክተር ጀስት አድ ነው ያደረኩት። እሱን በትራንስፓረንት ፕሌን አድርጌ የተለየ ነገር አይደለም ያደረኩት። ከዚህ በፊት ሳደርጋቸው የነበሩት እንትኖች ናቸው። ጀስት ሲኑን እንዲያሳምርልኝ ያህል ነው አድ እያደረኩት ያለው። ኦሜጋ ፓርቲክል ኤፌክትስ በመሄድ ሚስት የሚለውን ድራግ ኤንድ ድሮፕ እናደርገዋለን። ሚስት የሚል ኮሌክሽን ክሬት እናደርግና እዛ ውስጥ እንከታለን። ከዛም በመቀጠል ደግሞ ሬንደር ፕሮፐርቲስ የሚለው ጋር እንሄድ እና አንደር ላይት ፓዝስ ትራንስፓረንሲ የሚለውን ከ8 ወደ 40 እንቀይረዋለን። ፎቶሾፕ ላይ ገብተናል። ቦዝ የሚስቱንም ኤንድ ሬጉላር ኢሜጅ አዝዌል ሴቭ አድርገን ፎቶሾፕ ላይ ከተናል። ከዚህ በኋላ ምንድነው የምናደርገው? ራይት ክሊክ አድርገው ሬስተራይዝ እናደርገዋለን ሌየሮቹን። ከዛም በመቀጠል የሚስት ማሳችንን ሀይድ እናደርገውና የኢሜጅ ሌየራችንን ተጭነን ኮንትሮል ጂ በማድረግ ዱፕሊኬት እናደርገውና ሁለቱንም ሀይድ አድርገን ጀስት ባክግራውንድ ሌየሩን ወደ ላይ ድራግ እናደርገው። በመቀጠልም የፈለጋችሁትን ከለር ስጡት፣ ብዙ አትጨናንቁበት። በኋላ መቀየር የምንችለው ነገር ስለሆነ ይሄ። ከዛም የማስኩን አይከን በመንካት ማስክ ክሬት እናደርጋለን። ይሄን ሌየር ሀይድ እናደርግና የሚስት ሌየራችንን እናብረውና ከዛ ኮንትሮል ኤ ብለን ኮፒ እናደርገዋለን። ያጠፋነውን የሰማያዊ ሌየር መልሰን እናበራና ከዛ አልት ክሊክ አድርገን ፔስት። ከዚህ ቀጥሎ ጀስት ሀይድ አድርገን ኦሪጂናል ሌየራችንን እሱን እናብረውና እሱ ላይ ደግሞ አንዳንድ አጀስትመንቶች እናደርጋለን ማለት ነው። ኮንትሮል ሽፍት ኤም በመንካት ወደ ካሜራ ሮ ፊልተር እንሄድና ከሱ በፊት ሬስተራይዝ ማድረግ እንዳትረሱ። ይህን እንደው ከከፈተልን በኋላ እዚህ ጋር በቃ የሚያችንን አንዳንድ ነገሮች ማስተካከል ነው። ዩዥዋሊ ቴክስቸሩን መጨመር ይመቸኛል፣ ክላሪቲ እጨምራለሁ። ከዛም በመቀጠል ደግሞ ኤክስፖዠርም እጨምራለሁ። ጀስት ጨለም ያለ ስለሆነ በደንብ ደመቅ እንዲል እንዲበራ። ከዛም ጀስት ሳቹሬሽን ሂዩ ምናምን ማስተካከል ነው የሚሆነው። ከርቫችን ላይ ደግሞ ትንሽ ኮንትራስት እንዲኖረው ኤስ ከርቭ እናደርገዋለን። ትንሽ ቪኒየት መስጠት ይኖርብናል። ቴክኒክሊ መቀነስ ነው ያለብን ለመስጠት ቪኒየት። እንግዲህ ኢሜጃችን ይሄን ይመስላል። this is the before and this is the after። እንደምታዩት በጣም ብዙ ዲፍረንስ ያመጣል ፎቶሾፕ። ለዛም ነው ቅድም አብዛኛው ነገር ፎቶሾፕ ላይ ማድረግ የሚችል ነገር ነው። እዚህ ብዙ ከለር አነስጠው ያሉኝ የነበረው። ቢፎር ይሄን ይመስላል፣ አፍተር ይሄን ነው። ቢፎር አፍተር በጣም ብዙ ነገር አቅልሎልናል ፎቶሾፕ። ከዚህም በመቀጠል ደግሞ ኮንትሮል ጂ አድርገን የፎግ ሌየራችን ዱፕሊኬት እናድርገውና ኮንትሮል ኤል ነክተን ሌቭልስ ያመጣልናል። በሌቭልስ አድርገን መቆጣጠር እንችላለን ደብዙም ማለት ነው። አሁን እንደምታዩት ከሱም ያለፈው አንዳንድ ነገሮች ካሉ ደግሞ ሲምፕሊ የኢሬዘር እንትናችንን ኢሬዘር ብራሻችንን በመጠቀም ማኑዋሊ ኢሬዝ ማድረግ እና ያው ፎቶውን ማጽዳት እንችላለን እንደፈለግነው አድርገን። እስካሁን ድረስ ቆይታችሁ ቪዲዮ ለጨርሳችሁ ሰዎች ቴንክ ዩ። አይ ሆፕ ዩ ኢንጆይድ ኢት። ላይክ እና ሰብስክራይብ በማድረግ አግዙኝ። ከሱም በተረፈ ደግሞ ለዚህ ፕሮጀክት የተጠቀምኳቸው አሴቶች ኢንክሉዲንግ ደግሞ ፉሊ ኮምፕሊትድ የሆነውን የዚህን የብለንደር ፋይል ጭምሮ የቴሌግራም ቻናል ላይ በነፃ ማግኘት የምትችሉ ሲሆን ሊንኩን ዲስክሪፕሽን ላይ አታች አድርግ ያለው ከታች ገብታችሁ ሊንኩን ኮፒ ፔስት በማድረግ ኦር ዳይሬክትሊ ክሊክ በማድረግ ቴሌግራም ቻናሌን ጆይን ማድረግ እና ፋሚሊ መሆን እንችላለን። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።